ለማንቀሳቀስ ለመመገብ እንደ ጦር ማሽን እንደ ጦር ኃይል መጠን ለመጠቀም ለማሰማራት የሚጠየቅ ወጪ በጣም ትልቅ ነው። አንድን ወታደር ለራሱ ለመመገብ ያንን ወታደር ለመመገብ ከሚወጣው ወጪ ይልቅ በጦርነት ያንን ሰውዬ እንደ ወታደር ለማኖር የሚጠየቀው ወጪ ነው የሚበዛው። ምክንያቱም ያ ወታደር ይተኩሳል ኤቭሪ ናው ኤንድ ዘን ጥይት ይጠይቃል። ያ ወታደር ይንቀሳቀሳል በማንኛውም ጊዜ መጓጓዣ ኮስት አለ እና ይሄ ሁሉ ተደምሮ ሲታይ እኔ እንዳገኘሁት ከ1966 ጀምሮ እስከ 1983 የታየ የባጀት እንትናለ የባጀት ዴቨሎፕመንት አለ። በ1966 ዓመተ ምህረት የነበረው የሀገሪቱ የመከላከያ ባጀት 109,469,945 ብር ነበር። እንግዲህ 100% ብለን እንውሰደው እንደመነሻ። በ1967 ዓመተ ምህረት ይሄ ባጀት ወደ 199,639,462 ደርሷል። ይሄ እንግዲህ እድገቱ 182% ሆኗል ማለት ነው። ያኛው መነሻው 100% ከወሰደ የ1983 ባጀት 2,271,096,214 ብር ነበር። እንግዲህ ከ1966 መነሻ ወስዶ 100% ወስዶ የ1983 ባጀት ምን ያክል ነው ቢባል 2075% እድገት አሳይቷል ማለት ነው። የሀገሪቱ የመከላከያ ባጀት እና በዚህ 17 ዓመት ውስጥ ለመከላከያ ብቻ የወጣው ወጪ የመከላከያ ባጀት 17,419,078,316 እንግዲህ ወደ ከ17 ቢሊዮን በላይ የሀገር ሀብት ለመከላከያ ወጪ ሆኗል። ለግን ለመሳሪያና ለጥይት የወጣው ነው ይጨምር። ለደሞዝ ለማመላለሻ ለምናምን የሚወጣው ወጪ ነው። ለመሳሪያና ለጥይት የሚወጣው ወጪ ከዚህ የተለየ ነው። በደርግ ስልጣን ላይ ከወጣ ጀምሮ ለመሳሪያ የወጣው ወጪ 9,420,328 ነው። 9,420,000,000 328,651 ዩኤስ ዶላር ነው። ይሄ በዩኤስ ዶላር ነው። እንግዲህ ወደ ባሁን ያለው ምንዛሬ ሳንሄድ ኦፊሻል ምንዛሬ ብንወስድ ወደ 18 ቢሊዮን 362 ሚሊዮን ምናምን ይሄዳል ማለት ነው በብር። ስለዚህ ሁለቱን ስንደምረው ወደ 35 ቢሊዮን 782 ሚሊዮን ቤት ይሄዳል። የመንግስት ኦፊሻል የዲፌንስ ኮስት በዚህ 17 ዓመት ይሄ እንግዲህ ላንድ ኢትዮጵያዊ ሲሰላ ምን ያክል ሊደርሰው እንደሚችል መገመት የሚቻል ይመስለኛል። መንግስት የመከላከያ ኃይል እንድንሆን ብለዋልና ወስነዋልና አገሪቱን ለመከላከል ነጻነት ለመጠበቅ ሉዓላዊነትን ለመጠበቅና ድንበር ለመጠበቅ ልዩና አዲስ ታስክ አዲስ ግዳጅ አዲስ ኃላፊነት ስለሆነ ለዚህ ሁኔታ ብቁ ሆኖ መገኘት
ስላለብን ይህን ማድረግ ተገቢ ይሆናል። ይህ ማለት ግን ሰላም ያለ የሀገሪቱን ሀብትና የሀገሪቱን አቅም የሀገሪቱን ኢኮኖሚ ለጦርነት ዝግጅት እናውለዋለን ማለት አይደለም። አሁንም እንደ ድሮው ቅድሚያ ለሰራዊት ቅድሚያ ለጦር ኃይል እንላለን ማለት አይደለም። ዓላማችን ይሄ እስከ አለመሆኑ እስካሁን ድረስ የተደረጉት ስራዎች ይሄን ያረጋግጣሉ።